ሰላም ለእናንተ ይሁን። ዛሬ የምንነጋገረው ስለ አንድ ታምራዊ የሰውነታችን ችሎታ ነው። ለብዙ ሺህ ዓመታት በሃይማኖቶችና በባህሎች ውስጥ የነበረው ጾም በዘመናዊ ሳይንስ ምን ተገኘበት? ሰውነታችን ውስጥ ያለ የቆሻሻ መኪና አስቡ። ይህ መኪና በየቀኑ የሞቱ ህዋሳትን፣ መርዞችንና በሽታ አምጪ ፕሮቲኖችን እየሰበሰበ ያስወግዳል። ነገር ግን ይህ መኪና ስራ የሚጀምረው እናንተ መብላት ስታቆሙ ብቻ ነው። ሰላም እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ኦቶፋጂ ስለሚባለው የሰውነት ራስን የማደስ ሂደት እንነጋገራለን። መጾም በሰውነታችን ውስጥ ምን አይነት የኬሚካል ለውጥ ያመጣል? ለምንስ ነው ለካንሰር፣ ለስኳርና ለልብ ህመም መከላከያ የሚሉትን ሳይንሳዊ ነጥቦች በዝርዝር እንመለከታለን። ጾም የረሃብ ቅጣት ሳይሆን የጤና በረከት መሆኑን የምናይበት ልዩ ዝግጅት ነው። አብራችሁን ቆዩ። በመጀመሪያ የምናየው የኖቤልን ሽልማት ያገኘው እውነትን ነው። በ2016 ጃፓናዊው ሳይንቲስት ዩሺኖሪ ኦሶሚ ኦቶፋጂ በሚባለው ምርምራቸው የኖቤል ሽልማትን አግኝተዋል። ኦቶፋጂ ማለት ራስን መብላት ማለት። ሰውነታችን ምግብ ሲያጣ ያረጁና የተጎዱ ክፍሎችን ተባብሮ ወደ አዲስ ኃይል የሚቀይርበት ሂደት ነው። ሂደቱ እንዴት ይሰራል? ስንመገብ ኢንሱሊን ይጨምራል፣ ኦቶፋጂ ይቆማል። ምግብ አቁመን የተወሰነ ሰዓት ሲያልፍ ግን ኢንሱሊን ይቀንሳል። በዚህ ጊዜ ሰውነታችን የጽዳት ሰራተኞችን ያሰማራል። እንደገና ጥቅም ላይ ለማዋል ሰውነታችን ያረጁ ፕሮቲኖችን ሰባብሮ ወደ አሚኖ አሲድ ይለውጣቸዋል። ከዚያም አዲስ ጤናማ ህዋሳትን ለመገንባት ይጠቀምባቸዋል። ይህ ለምን ያስፈልገናል? ከመርዝ ለመጽዳት። በህዋሶቻችን ውስጥ የሚከማቹ ቆሻሻዎች ለብዙ በሽታዎች ምክንያት ናቸው። ጾም እነዚህን ቆሻሻዎች በማስወገድ ህዋሶቻችን እንደ አዲስ እንዲሰሩ ያደርጋል። የበሽታ መከላከያ ኦቶፋጂ በሰውነታችን ውስጥ ያሉ ባክቴሪያዎችና ቫይረሶችንም ጭምር በመለየት እንዲበሉ ያደርጋል። በዚህ ሰዓት የበሽታ የመከላከል አቅማችን ይጨምራል። ሁለተኛ ላይ የምናየው የጾም አይነቶችንና የሰዓታት ቆይታ ነው። በሳይንስ የተደገፉ የጾም መንገዶች። የመጀመሪያው ኢንተርሚተንት ፋስቲንግ ከ13 እስከ 17 ሰዓት የምንጾመው ነው። ይህም ዘዴ 16-8 የምንለው ዘዴ ነው። 16 ሰዓት መጾምና በ8 ሰዓት ውስጥ መመገብ ነው። ይህ በጣም ታዋቂውና ለብዙ ሰዎች ቀላል የሆነውን የምናይበት መንገድ ነው። ለምሳሌ ከምሽቱ 2 ሰዓት እስከ ነገ 6 ሰዓት ድረስ ምግብ አለመብላት፣ ውሃ፣ ጥቁር ቡናና ሻይ ይፈቀዳል። ሁለተኛው የሰዓታት ለውጥ የምንለው ነው፣ ወይም ሜታቦሊክ ስዊች የምንለው። እሱም ከ17 እስከ 21 ሰዓት የምንጾምበት መንገድ ነው። ከ12 ሰዓት በኋላ ሰውነት በጉልበት ውስጥ ያስቀመጠውን ስኳር ወይም ግላይኮጅን መጨረስ ይጀምራል። ከዛ ሰውነታችን ከ18 ሰዓት በኋላ ስብን ማቃጠል ወይም ኪቶሲስ ይጀምራል። ከ24 እስከ 48 ሰዓት በኋላ ኦቶፋጂ ከፍተኛ ደረጃ ላይ ይደርሳል። ሰውነት ጥልቅ ጽዳት ውስጥ ይገባል ማለት ነው። ሌላኛው ደግሞ የተራዘመ ጾም ወይም ኤክስቴንድድ ፋስቲንግ ነው። ይህ በጥንቃቄ ነው የሚጾመው። ከ3 ቀን በላይ መጾም የሕክምና ክትትል ያስፈልጋል። ነገር ግን ለረጅም ጊዜ መጾም አዳዲስ የበሽታ መከላከያ ህዋሶችን ወይም ስቲም ሴልን ለማምረት ይረዳል የሚሉ ጥናቶች አሉ። ነገር ግን ይህ ብዙም አይመከርም። አሁን ደግሞ የምናየው የጾም ታላቅ ጥቅሞችን። ጾም መጾም ክብደትን ለመቀነስ እንደሚጠቅም ይታወቃል። ነገር ግን ከዚህ በላይ የበለጠ በረከቶች አሉት። አንደኛው የአንጎል ጤናን ማሻሻል ነው፣ ወይም ደግሞ ብሬን ፓወር የምንለው ነው። ብሬን ድራይቭድ ኒውሮትሮፒክ ፋክተር የምንለው በአማርኛ ሲተረጎም ከአንጎል የሚመነጭ የነርቭ እድገት ሁኔታ ተብሎ ሊገለጽ ይችላል። ይህ ፕሮቲን በአንጎልና በማዕከላዊ የነርቭ ስርዓት ውስጥ የሚገኝ ሲሆን ለአንጎል ጤና እጅግ ወሳኝ በመሆኑ ብዙውን ጊዜ የአንጎል ማዳበሪያ ወይም ሚራክል ግሮ ፎር ዘ ብሬን ተብሎ ይጠራል። ይህ BDNF ፕሮቲን የሚያከናውናቸው ዋና ዋና ተግባሮች የሚከተሉት ናቸው። አዳዲስ የነርቭ ህዋሳት እንዲያድጉና የማስታወስ ችሎታ እንዲጨምር ያደርጋል። አልዛይመርንና ፓርኪንሰን በሽታን ለመከላከል ትልቅ ሚና አለው። ሁለተኛው ደግሞ ለልብና ለስኳር በሽተኞች ጤና። መጾም ሰውነታችን ለኢንሱሊን የሚሰጠውን ምላሽ ያስተካክላል። ይህ ለስኳር ህመምተኞች ወይም ለታይፕ 2 ዳያቤቲክስ እንደ መድኃኒት ይቆጠራል። የደም ግፊትንና መጥፎ ኮሌስትሮልን ለመቀነስ ይረዳል። እንዲሁም ሶስተኛ ለካንሰር በሽታና ወጣትነት ነው። የጾም ጥቅም ህዋሳትን ማደስ፣
የተጎዱ ህዋሳትን በማስወገድ የካንሰር እድገትን ሊቀንስ ይችላል። ሌላኛው ደግሞ ወጣትነት ያልነው ወይም አንቲ ኤጂንግ የህዋሳትን እድሜ በማርዘም ቆዳችንንና የውስጥ አካላታችንን ጤናማ እንዲሆኑ ያደርጋል። አራተኛው ደግሞ ማን መጾም አለበት ወይም ማን መጾም የለበትም የሚለውን ነው የምናየው። ነፍሰ ጡርና የሚያጠቡ እናቶች፣ ከፍተኛ የምግብ እጥረት ያለባቸው ሰዎች፣ ከ18 ዓመት በታች ያሉ ልጆች፣ አይነት 1 ስኳር ያለባቸው ሰዎች ያለ ሐኪም ፍቃድ መጾም የለባቸውም። መጾም ምግብ አለመብላት ብቻ ሳይሆን ሰውነታችን ራሱን እንዲጠግን እድል መስጠት ነው። ዛሬ ባየነው ሳይንሳዊ እውነታ ሰውነታችን በውስጡ ያለውን ቆሻሻ የሚያስወግድበት ድንቅ ፋብሪካ እንዳለው ተረድተናል። ስለዚህ በሳምንት 1 ቀን ወይም በቀን ለተወሰኑ ሰዓታት በመጾም ጤናችሁን ማደስ ትችላላችሁ። ያስታውሱ፣ ጤና የሚገኘው በምንበላው ነገር ብቻ ሳይሆን አልፎ አልፎ በመተውም ጭምር ነው። ከዚህ በፊት እናንተ ጾምን ስትጾሙት በሰውነታችሁ ላይ ምን አይነት ለውጥ አያችሁ? በየትኛው የጾም ዘዴ ትጠቀሙ ነበር? ሐሳባችሁን ኮመንት ላይ አጋሩ። ሼር በማድረግ ለቤተሰቦቻችሁ አድርሱ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። መልካም ጤናን ተመኘውላችሁ። ባይ